ዘላለም በስብከቱ ዓለምን ቢዞርም በልቡ ግን ከገዳማውያን አባቶችና እናቶች ጥበብን ይቀስም ዘንድ የቤተ ክርስቲያን መንፈሳዊ አዘቅት ከሚባሉ ገዳማት አልተለየም። ሕይወታቸውን በጸሎት ካሳለፉት ጋር በዝምታ ተቀምጧል። ከሊቃነ ጳጳሳት ጋር ተማክሯል። ከባለጠጎችና ከዝነኞች ጋር ተወያይቷል። ነገር ግን አበው ትሕትና ነፍስን የምትከልል መጎናጸፊያ ናት እንዲሉ ይህ ሁሉ ሲሆን ግን ልቡ አልኮራበትም። ወንጌል በኢትዮጵያ ምድር በሁሉም ቋንቋ ትሰበክ ዘንድ ባለ ጉጉት ከማህበረሰቡ የተውጣጡ የተለያዩ ቋንቋ ተናጋሪ ወጣቶችን መልምሎ በእውቅ ገዳማትና አድባራት የአብነት ትምህርት ተምረው ማህበረሰባቸውን ያገለግሉ ዘንድ ሙሉ ቀለብና ወጪ እየቻለ ያስተማራቸው እጅግ ብዙ ናቸው። ለምሳሌ በአዲስ ዓለም ማርያም፣ በታይካ ነገሥት በዓታ ለማርያም፣ በደብረ ጽጌ፣ በምሁር ኢየሱስ ገዳም፣ በደብረ ሊባኖስ ገዳም የሚያስተምራቸው ተማሪዎች ነበሩት። ከትምህርት ገበታቸው በችግር ምክንያት እንዳይስተጓጎሉ የትምህርት ቤት ክፍያ መክፈል ያልቻሉ ለድሆች ልጆች የዓመቱን ክፍያ እየከፈለ መማሪያ ደብተርና መጻሕፍት እያሟላ አንዳንድ ጊዜም በስኮላርሺፕ የሚያስተምሩ ትምህርት ቤቶችን እየጠየቀ አስተምሮ ለዩኒቨርሲቲ ያበቃቸው በጥሩ ውጤት ተመርቀው ሀገር ወገናቸውን እያገለገሉ ያሉ ወጣቶች ስፍር ቁጥር የላቸውም። በገዛ ገንዘቡ ቤት ተከራይቶ ቀለብ ሰፍሮ የሚያስተምራቸው አይነ ስውራን ማን በቆጠራቸው? ይህ ሁሉ ሲሆን በእያንዳንዱ ተግባር ላይ በሚስጥር እየጠራ ከስራው በረከት የሚያካፍላቸው ደቀ መዛሙርቱ ምስክሮች ናቸው። ዘላለም ዕውቀቱን፣ ጥበቡን፣ ጉልበቱን፣ ገንዘቡን ብቻ ሳይሆን ከጽድቁም ሳይቀር ለማካፈል አይሰስትም ነበር። ስለ ራሱ ምድራዊ ሕይወት ያስብ ዘንድ የባከነበት ጊዜ የለም። ስለ ሀብትና ዝና፣ ቤት ስለ መስራትና ስኬት፣ ሚስት ስለ ማግባትና ልጆች ስለ መውለድ አልተጨነቀም። ይህ ሁሉ ክፉ ሆኖ ሳይሆን እንደ ሐዋርያው ስለ እግዚአብሔር ፍጹም የተሰጠች ሕይወትን ስለተመኘ ነው እንጂ ጊዜውን ለወንጌል ብርታቱን ለምእመናን ልቡን ደግሞ ለፈጣሪው ሰጥቷልና ለሌላ ቦታ አልነበረውም። ዘላለም በእውነት ለሚያገለግሉት እንደሚሆንላቸው ሁሉ እርሱም በስውር የተሸከማት መስቀል ነበረችው። ወተውበኒ ዘይደጉፀኒ ርእሴ ወይኰርዐኒ ርእስጋዬ እንዳለ ሐዋርያው ዘላለም ለሰው የማይናገራት በዝምታ የተሸከማት ሕመም ነበረችበት። ነገር ግን እንደ ሻሽ ለሚነጠፍለት ሕዝብ ታምሜያለሁ ብሎ አልተናገርም። እዘኑልኝ ብሎም አደባባይ አልወጣም። ደግሞም ደከመኝ ብሎም አገልግሎቱን አላቋረጠም። የእሱ ሐሳብና ጭንቀት አደራ የተሰጡት ነፍሳት ድህነት ጉዳይ ብቻ ነበርና የሚያገለግላቸው ምዕመናን ከአንደበቱም ሆነ ከፊቱ ገጽታ መታመሙን አያውቁበትም ነበር። ከጥቂት ሳምንታት በፊት ወደ አሜሪካ ሲመጣ ፕሮጀክት ነድፎ 550 ካሬ መሬት ተመርቶ የአይነ ስውራን ማዕከል ለመገንባት ያለውን ዕቅድ ያሳካ ዘንድ ሲመለስ ወደ ግንባታው ሊገባ ነበር ዕቅዱ። ቢጠራቸው አቤት ቢልካቸው ወዴት የሚሉ ሚሊዮኖች እያሉ ለማስታመም የማይሰለቹ ወዳጆች በሞሉበት ሀገር የዝምታው ጌታ ዘላለም አንዳችንም ሳይሰናበተን በዝምታው ጥሎን ሄደ። ቅዱስ ዮሐንስ በመልእክቱ ዓለምም ምኞቱም ያልፋል የእግዚአብሔር ፈቃድ የሚያደርግ ግን ለዘላለም ይኖራል እንዳለ በክርስቶስ የተኖረች ሕይወት መጨረሻ የላትም። ጻድቃን አይዘነጉም። ይልቁንም በቤተ ክርስቲያን ለም አፈር ላይ የተዘሩ ንጹሕ ዘር ስለሆኑ ሥጋቸው ከደረሰም በኋላ እንኳን ያብባሉ። ዛሬ የዘላለም ብርቱ አንደበት ብትዘጋም ከአንደበቱ ተምረው የልጅነት ጸጋ ባገኙ ምዕመናን ልቡና ውስጥ ድምፁ ያስተጋባል። በድካማቸው ተገኝቶ ያበረታቸው፣ በረሃባቸውና በጥማቸው የደረሰላቸው፣ ከሐዘናቸው ያጽናናቸው ብቸኞች፣ ሕይወታቸውን ያሳመረላቸው ባለትዳሮች፣ የሕይወት ብርሃን የሆናቸው አይነ ስውራን፣ የጎበኛቸው ባልቴቶች፣ ያሳነጻቸው ሕንፃ ቤተ ክርስቲያኖች፣ ያተረፋቸው ነፍሳት በእርሱ ምክንያት መጠጊያና ፍቅር ባገኙ የሕፃናት ሳቅና ጨዋታ ውስጥ ዘላለም እስከ ዘላለም ያስተጋባል። የዘላለም ማስታወሻዎች የተቀረጹ ስብከቶችና የተነሳቸው ፎቶዎች አይደሉም። ሐዋርያው በመልእክቱ እናንተ በቀለም ሳይሆን ሕያው በሆነ በእግዚአብሔር መንፈስ የተጻፋችሁ መልእክቶቻችን ናችሁ እንዳለ
የዘላለምም ሕያው ምስክሮች ያገለገላቸው ምእመናን ናቸው። ወዳጆቼ የአንዳንድ ሰው ሕይወት ሥጋ ወደ መቃብር ሲወርድ ያበቃል። የአንዳንዶች ሕይወት ደግሞ አንደበታቸው ዝም ካለም በኋላ እንኳን በዓለም ውስጥ ያስተምራል። የዘላለም ሕይወት ሁለተኛይቱን ትመስላለች። የሰው ሕይወት በኖራቸው ዓመታት ቁጥር አይለካም። ይልቁንም በነካቸው ነፍሳት፣ በከፈታቸው ጎዳናዎች፣ በተከላቸው የሃይማኖት ተክሎችና ጥሎት በሄደው በርኅራኄ ውስጥ ይመዘናል። ዛሬ ዘላለምን ለማየት ከፈለጋችሁ በእርሱ ምክንያት በልተው የጠገቡ ገጽታዎች፣ ተረሳን ብለው ተስፋ በቆረጡ አዛውንቶች፣ በንስሐ በተመለሱ እስረኞች ላይ ቤተ ክርስቲያን ለካ አባት አላት ብለው በተጽናኑ ወላጅ አልባ ሕፃናትና ተጠምቀው አዲስ ፍጥረት በሆኑ ክርስቲያኖች ተስፋ ውስጥ እንዲሁም በቋንቋቸው በሚያስተምሩ ወጣቶች አንደበት በትእዛዝ ሳይሆን በአርአያ ባስተማራቸው ቁጥር ስፍር በሌላቸው ደቀ መዛሙርት ሕይወትና ስብከት ውስጥ ዘላለምን ታገኙታላችሁ። እርሱ 100 እጥፍ ሆኖ ይበቅል ዘንድ የተዘራ ንጹሕ ስንዴ ነው። ዛሬ ከአንዱ ቅንጣት ስንዴ ከዘላለም የበቀለው ማሳ ተመልከቱ። ወዳጆቼ በዚህ ልንጽናና ሳይሆን ልንፈራና ልንረበሽ ያስፈልጋል። ቤተ ክርስቲያን እንደዚህ ያለውን ሕይወት ስትተርክልን ለአድናቆት አይደለም፣ ይልቁንም የገዛ ሕይወታችንን በእርሱ ሕይወት አንጻር እንመዝን ዘንድ ነውና የጻድቅ ሕይወታችንን የምንመረምርበት ንጹሕ መስታወት ሆኖ ይቀርብልናል። እስኪ ከኛ ውስጥ በዘላለም የሕይወት መስታወት ፊት የራሱን ሕይወት ይመዝን ዘንድ የሚቆም ጀግና ማን ነው? እርሱ ተራራን ወጥቶ ሸለቆን ወረደ ስንል እኛ ነፍሳትን ፍለጋ ምን ያህል ርቀት ስለ ክርስቶስ ተጉዘናል? እርሱ ድሆችን መገበ፣ የተረሱትን አጽናና ስንል ከመካከላችን ከገዛ ሕይወቱ ዞር ብሎ በዙሪያው ተመልካች ያጡትን የጎበኘ ማን ነው? እግዚአብሔር ባፈሰሰልን ጸጋ እኛስ ምን አደረግንበት እንል ዘንድ ግድ ይላል።